ዲን እንመልከት። ኢኮኖሚክ ግሮዝ necessarily contains economic development in scope። ኢኮኖሚክ ግሮዝ በጣም አስፈላጊ ሆኖ ኢኮኖሚክ ዴቨሎፕመንትን መያዝ አለበት ነው የሚለው አይደለም። መያዝ ያለበት ኢኮኖሚክ ዴቨሎፕመንት necessarily ሆኖ ኢኮኖሚክ ግሮዝን ኮንቴን ማድረግ አለበት። ኢኮኖሚክ ዴቨሎፕመንት ነው መያዝ ያለበት ኢኮኖሚክ ግሮዝን እንጂ ኢኮኖሚክ ግሮዝ ኢኮኖሚክ ዴቨሎፕመንት ባይዝም ችግር የለውም፣ ብቻውን መቆም ይችላል። ኢኮኖሚክ ግሮዝ ኢኮኖሚክ ዴቨሎፕመንት ስንል ሁለቱም ቁጥራዊ ሆኖ ኳሊቲው ነው፣ ቁጥራዊ ሆኖ ኳሊቲውንም ሊይዝ ይገባል። ሶ ሲቪ ኢዝ ዘ አንሰር። ሲ ማትሪክ ኤግዛማችሁ ላይ ሶ እንደነዚህ አይነት ጥያቄዎችን መስራት ኤክሰርሳይዝ ማድረግ ይረዳችኋል ብዬ አስባለሁ። እንደነዚህ አይነት ጥያቄዎች ናቸው ማትሪክ ላይ ኦከር የሚያደርጉ። ሶ ጥያቄዎቹ ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ ማስደረጉን አትርሱት። ለክፍል ጓደኞቻችሁ ላኩላቸው። አንድ ላይ ተጋግዛችሁ እለፉ። ሼር አድርጉት። በየፌስቡክ ኦር ደግሞ የቴሌግራም ቻናሎች ካሉ ወደ እነዛም ላይ ኮፒ ሊንክ እያደረጋችሁ ሼር ብታደርጉ በጣም ደስ ይለኛል። እኔንም እናንተንም ማገዝ ነው። እርስ በርስ እንረዳዳ። እንደዚህ አይነት ጥሩ ቪዲዮዎችን ስሰራ እናንተን እያገዝኩ ነው። በተዘዋዋሪ ደግሞ እናንተም እኔን በእነዚህ አይነት መንገድ ላይክ፣ ሼር፣ ሰብስክራይብ በማድረግ ብታግዙኝ ብዬ ከወዲህ እጠይቃለሁ። ሰላም የ12ኛ ክፍል ተማሪዎች እንደምን አላችሁ? ዛሬ በአዲስ ቪዲዮ ተመልሰናል። በዛሬው ቪዲዮአችን ኢኮኖሚክስ ግሬድ 12 ፋይናል ኩዌሽኖችን የምንሰራ ይሆናል። እነዚህ ጥያቄዎች ለ12ኛ ክፍል ፈተናቸው የማትሪክ ፈተናዎቻችሁ የሚያዘጋጃችሁ ይሆናል ብዬ አስባለሁ። እነዚህን ጥያቄ እንግዲህ ወደ 70 የሚጠጉ ጥያቄዎች ናቸው። እነዚህን ጥያቄዎች ከሰራችሁ ቢያንስ 5-10 የሚሆን ነገር ለፈተናችሁ የሚያዘጋጅ አታጡበትም ብዬ አስባለሁ። ሶ ቀጥታ ወደ ጥያቄዎቹ እንግባ። የመጀመሪያው ጥያቄ which of the following deals with structure and performance of national economies and the policies that government used to affect economic performance? የትኛው ነው እንግዲህ ከሚከተሉት ውስጥ መዋቅራዊ አቅም ያለው እንዲሁ መዋቅራዊ አቅም ኖሮት የናሽናል ኢኮኖሚውን የሀገራዊ ኢኮኖሚውን ፖሊሲ ለመቅረጽ የሚያስችል ፐርፎርማንሱን ኢኮኖሚክ ፐርፎርማንስ ላይ አፌክት ሊያደርግ የሚችለው የትኛው ነው የተባለው? የትኛው ነው? ሶ ከምርጫዎቹ እንመርጣለን። ኤ ማይክሮ ኢኮኖሚክስ፣ ቢ ማክሮ ኢኮኖሚክስ፣ ሲ ግሮዝ ኢኮኖሚክስ፣ ዲ ትሬንድ ኢኮኖሚክስ። አሁን እዚህ ጋር ቀላል ነው። በቃ በዋነኛነት የተጠየቅነው ስለ ቱ ብራንችስ ኦፍ ኢኮኖሚክስ ነው፣ ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ። ሶ ከሁለቱ አንዱ ነው ሊሆን የሚችለው። ሶ ግሮዝ ኢኮኖሚክስ ኤንድ ትሬድ ኢኮኖሚክስ እዚህ ጋር አይመለከታቸውም። ሆል ኢኮኖሚን የሚያየው ነው የተባለው በቀላሉ። ሶ ይሄ ሊሆን የሚችለው ቢ ማክሮ ኢኮኖሚክስ ይሆናል ማለት ነው መልሳችን። ሁለተኛው ጥያቄ which of the following is the central study of macro economics? ማክሮ ኢኮኖሚክስ የዚህ ትልቁ ሆል ኢኮኖሚን ስተዲ የሚያደርገው ብራንች ሴንትራል ስተዲ በማዕከላዊነት በዋነኛነት የሚያጠናው የትኛውን ነው የተጠየቅነው? ኤ ዲክሪዚንግ ኢምፕሎይመንት፣ ቢ ኢንክሪዚንግ ኢንፍሌሽን፣ ሲ ኢንክሪዚንግ በጀት ዲፊሲት፣ ዲ ኢንክሪዚንግ ኢንካም ኢንኢኳሊቲ። የትኛው ሊሆን ይችላል? መልሳችሁን እያሰባችሁ እንግዲህ ይሄ ሊያጠና የሚችለው ዲክሪዚንግ ኢምፕሎይመንት ያለመቀጠር መቀነስን እንደዛ ሊያጠና አይችልም። ሶ ይሄ መልስ አይሆንም። ሲ ኢንክሪዚንግ በጀት ዲፊሲት እንዲጨምር አይደለም ማክሮ ኢኮኖሚክስ የሚጠናው፣ ኦር በዋነኛነት ሀሳቡ ዲክሪዚንግ በጀት ዲፊሲት ነው ሊሆን የሚገባው። ዲ ዲክሪዚንግ ኢንካም ኢንኢኳሊቲ እንዴት ሊሆን ይችላል? ኢንካም ኢንኢኳሊቲ ለመቀነስ ያ ነገር ግን የማክሮ ኢኮኖሚክስ አይደለም። ዲክሪዚንግ ኢንካም ኢንኢኳሊቲ ስለ ኢንካም ኢንኢኳሊቲ ብዙም ማክሮ ኢኮኖሚክስ እንትን አይሰጡም። ሶ ሊሆን የሚችለው ቢ ኢንክሪዚንግ ኢንፍሌሽን ነው። የኢንፍሌሽንን መጨመር በጣም አሳስቦት ያጠናል ማክሮ ኢኮኖሚክስ። ሶ ከነዚህ ውስጥ የተሻለ ሊሆን የሚችለው የሚሆኑ ናቸው፣ ነገር ግን የተሻለ ሊሆን የሚችለው ቢ ነው ማለት ነው። ሶ ቢ እንመርጣለን። ሶስተኛ which of the following is the measure of total market values of all final goods and services produced in a country during a year regardless of ownership of factors of production? ይቀላል በቃ ቶታል አጠቃላይ ሀገሪቷ ውስጥ የተመረቱ እቃዎችና ሰርቪሶች እቃዎች ወይም ደግሞ አገልግሎቶች እነሱ በቫልዩ
ያ ማለት በገንዘብ ተተምነው ሲቀመጥ ማንን ትተን ማን አመረተው የሚለውን ነገር ትተን ያ ሊሆን የሚችለው ኤ ነው፣ ጂዲፒ ይሆናል ማለት ነው። ጂዲፒ ግሮስ ዶሜስቲክ ፕሮዳክት፣ ግሮስ ናሽናል ፕሮዳክት who ኦን ዘ ፋክተርስ ኦፍ ፕሮዳክሽን ብለን እናጠናለን። ይሄ አይሆንም፣ ጂኤንፒ አይሆንም። ግሮስ ፐርሰናል ኢንካም አስ ኢንካም ነው እንጂ የምናጠናው አጠቃላይ ፋይናል ፕሮዳክት ጉድ ሰርቪስን ማርኬት ቫሊዩ አይደለም። ይሄም አይሆንም፣ ፐርሰናል ኢንካም አይሆንም። ድጋሚ ግሮስ ናሽናል ኢንካም ይህ አጠቃላይ ጠቅላላ ሀገሪቷ የምታገኘው ገቢ ኢንካሟ እንዴት ነው የሚለውን የሚያጠና ነው። ይህም አይሆንም ማለት ነው። አራተኛ ሀው ግሮስ ዶሜስቲክ ፕሮዳክት ኤንድ ግሮስ ናሽናል ፕሮዳክት ቢ ሪሌትድ፣ እንዴት ይገናኛሉ፣ በምን አይነት ሁኔታ ላይ ወይም የትኛው ፖይንት ላይ ይገናኛሉ ነው የሚለን። ጂዲፒ ኢዝ ሰም ኦፍ ጂኤንፒ ኤንድ ኔት ፋክተር ኢንካም። ጂዲፒ የምንለው ጂኤንፒ ግሮስ ናሽናል ፕሮዳክት እና ኤንኤፍአይ ወይንም ደግሞ በሌላኛው ስሙ ኤንኤፍኤፍአይ ይለዋል አንዳንድ መጽሐፍ ላይ፣ ኔት ፎሬን ፋክተር ኢንካም ወይንም ደግሞ ኔት ፋክተር ኢንካም። የሁለቱ ድምር የጂኤንፒ እና የሁለቱ ድምር ነው የጂዲፒ ይለናል። አይደለም፣ እንደዛ አይደለም። ጂዲፒ ጂዲፒ ኢዝ ፕሮዳክት ኦፍ ጂዲፒ ኤንድ ኔት ፋክተር ኢንካም። ጂኤንፒ እና ኤንኤፍአይ ኔት ፋክተር ኢንካም ሲባዙ የሚሰጠን ነው ጂዲፒ ይላል። አይደለም። ጂኤንፒ ኢዝ ዘ ሰም ኦፍ ጂዲፒ ኤንድ ኔት ፋክተር ኢንካም። ያ ጂኤንፒ የምንለው እንደውም ፎርሙላ አለ መጽሐፍ ላይ። ጂኤንፒ የምንለው የጂዲፒ እና የኤንኤፍአይ ድምር ጂዲፒን ይሰጠናል። ያ ልክ ነው። ጂኤንፒ ኢዝ ፕሮዳክት ኦፍ ጂዲፒ ኤንድ ኔት ፋክተር ኢንካም። አሁንም ብዜት እያለን ነው። አይሆንም። መልሳችን ሲ ብለን እንወስዳለን ማለት ነው። እቺ ቀላል ናት። አምስተኛ the real difference between GDP and GNP። የጂዲፒ እና የጂኤንፒ ዋነኛ ወይም ጥሩ ትክክለኛ ጉልህ ልዩነት የትኛው ጋር ነው የሚፈጠረው ነው የሚለው። ታይም ሪፈረንስ፣ ታይም ላይ ነው እንዴ? ጂኤንፒ እና ጂኤንፒ በታይም አይደለም ዲፈረንሳቸው፣ እሱም አይሆንም፣ አይሆንም። ቢ ማርኬት ቫሊዩ ሪፈረንስ፣ ማርኬት ቫሊዩ ሪፈረንሳቸው ነው የሚያለያያቸው ነው የሚለን፣ እሱም አይሆንም። ዲ ፋይናል ጉድስ ሪፈረንስ፣ አንደኛው ፋይናል ጉድስ አንደኛው ኢንተርሚዲየት ፋይናል ያልሆነ ቡድን አይጠቀሙም። ሁለቱም የፋይናል ጉድስ ላይ ነው የሚያተኩሩት፣ ጂዲፒም ጂኤንፒም። ይሄም ልዩነት ሊሆን አይችልም። በዋነኛነት ልዩነት የሚሆነው ኦነርሺፕ ሪፈረንስ ነው። አንደኛው ጋር ጂዲፒ ላይ ኦነርሺፕ አይነሳም፣ ያ ማናመረተው የሚለውን ነገር አያነሳም ጂዲፒ። ጂኤንፒ ግን ማናመረተው የሚለውን ነገር ያነሳል። የኦነርሺፕ ዲፈረንስ ነው በሁለቱ መካከል ያለው። እዚህ ጋር መልሳችን ቢ ብለን እናልፋለን ማለት ነው። ስድስተኛ an estimation of gross domestic product by summing up personal consumption, gross private domestic investment in purchase and net export is። ያ እዚህ ጋር ምንድን ነው የሚለን? በዋነኝነት ጥያቄው ሶስት ነገሮች ላይ ጂዲፒን በሶስት አፕሮቾች መለካት እንችላለን ብለናል። አንደኛው ቫሊዩ አድ አፕሮች ወይም ደግሞ ሌላኛው ስሙ ፕሮዳክት አፕሮች ያለው አለ፣ ነን ኢንካም አፕሮች፣ ድጋሚ ደግሞ ኤክስፔንዲቸር አፕሮች ያልነው አለ። የትኛውን ነው ይሄ ከላይ ያነሳነው አረፍተ ነገር ኦር ጥያቄው የሚጠይቀን? ቀኝ ከተረዳን ጥያቄውን ቀጥታ እንሰራዋለን። ባይ ሰሚንግ አፕ ፐርሰናል ኮንሳምፕሽን ወጪ፣ ግሮስ ፕራይቬት ዶሜስቲክ ኢንቨስትመንት አሁንም ወጪ ነው፣ ኢንቨስት እያደረግን ነው፣ ያ ኤክስፔንዲቸር ነው። ገቨርንመንት ፐርቼዝ ዳት ሚንስ ኤክስፔንዲቸር ነው። ኔት ኤክስፖርት ማይነስ ኢምፖርት፣ ያ ይሄ ኤክስፔንዲቸር አፕሮችን ነው የሚነግረን። ኢንካም አፕሮች አይደለም፣ ገቢን እየደመርን አይደለም። ቫሊዩ አድ አፕሮች ይሄ አጠቃላይ ያመረትነውን እቃዎች ደምረን አይደለም። ኖሚናል አፕሮች እንዲሁም ጭራሽ ኖሚናል አፕሮች የሚባል ነገር የለም። መልሳችን ቢ ይሆናል ማለት ነው። ሰባተኛ which one of the following is an indicator of development? የልማት ልማት አይደል ዴቨሎፕመንት፣ የልማት ማሳያ ኦር ኢንዲኬተር የትኛው ነው ነው የሚለው። ኤ ሎው ሌቭል ኦፍ ላይፍ ኤክስፔክታንሲ፣ ቢ ግሬተር ኤዱኬሽናል ኦፖርቹኒቲ፣ ሲ ፑር ሄልዝ ኮንዲሽን፣ ዲ ግሬተር ኢንካም ዲስፓሪቲ። ግልጽ ነው፣ በቃ መልሱ ቢ ነው የሚሆነው። ጥሩ የሆነውን ነገር መርጣለን ከዚህ ውስጥ። በቃ ሎው ላይፍ ኤክስፔክታንሲ ዝቅተኛ የሆነ የህይወት ይሄ ቆይታ፣ ሲ ደግሞ ፑር ሄልዝ ኮንዲሽን እንዴት ልማት ሊሆን ይችላል። ግሬት ኢንካም ዲስፓሪቲ ትልቅ የሆነ የገቢ ልዩነት እንዴት የልማት መገለጫ ሊሆን ይችላል።
የልማት መገለጫ ኢንዲኬተር ኦር ማሳያ እንደማለት ነው። ኢንዲኬተር ሶ ግሬተር ኤዱኬሽናል ኦፖርቹኒቲ እንለዋለን ማለት ነው። ስምንተኛ ሪል ፐር ካፒታ ኢንካም ኢዝ ይለናል። ሪል ፐር ካፒታ ኢንካም ኢዝ ዘ ሬሽዮ ኦፍ ቶታል ፖፑሌሽን ቱ ቶታል ኢንካም ገለበጠኝ። ሬሽዮ ኦፍ ቶታል ኢንካም ቱ ቶታል ፖፑሌሽን ነው። ሪል ፐር ካፒታ ኢንካም ሲ ነው መልሱ። እዚች ጋር ገለበጠውና አመጣው። ሶ ኤ አይሆንም። ቢ ሬሽዮ ኦፍ ቶታል ጂዲፒ ቱ ቶታል ጂኤንፒ። ቶታል ጂዲፒ ለቶታል ጂኤንፒ ሰርተን የምናገኝ ይሄ አይገናኝም። ዲ ደግሞ ዘ ሬሽዮ ኦፍ ጂዲፒ ቱ ቶታል ፖፑሌሽን ይለናል። አይደለም። ቢና ዲ እናወጣለን። በቃ እዚህ ጋር የምንይዘው ይሄንም እናወጣለን። ግልባጩ ነው ያልመጣው። ሶ ቶታል ኢንካምን ሀገሪቱ ያገኘችው አጠቃላይ ገቢን ለእያንዳንዱ ህዝብ ኦር ለቶታል ፖፑሌሽኑ ስናካፍል የምናገኘው ትክክለኛው ሪል ፐር ካፒታ ኢንካም ይሄ የነፍስ ወከፍ ገቢ የምንለውን ነገር የምናገኘው ሶ የቶታል ኢንካሙን አጠቃላይ ገቢውን የሀገሪቷን ለአጠቃላይ ህዝብ ስናካፍል በምናገኘው ነው። ሶ መልሳችን ሲ ይሆናል ማለት ነው። the rate at which real gross product GDP የምንለው ማለት ነው። ተሳስቶ ነው። real gross domestic product of a country increase over a period of time is known as A rate of economic growth, B rate of economic change, C rate of economic development, D rate of economic welfare። እቺ ጥያቄ በደንብ ሞክሯት። ሶ ይቀላል። በየትኛው ሰዓት ነው ጂዲፒ ኦር ግሮስ ዶሜስቲክ ፕሮዳክት የሚጨምረው? በጥሩ ሁኔታ የሚጨምርልን በየትኛው ፔሪየድ ኦር በየትኛው ታይም ነው? በቃ ግልጽ ነው። ሬት ኦፍ ኢኮኖሚክ ግሮዝ በቃ ኢኮኖሚ እድገት በሚኖርበት ሰዓት ነው ጂዲፒ ሊጨምር የሚችለው። ያ ግሮዝ ሚንስ በቃ ፕሮዳክት መጨመር ነው። ፕሮዳክት ጨመረ ማለት ደግሞ ጂዲፒ የነዛ ፕሮዳክቶች ድምር ስለሆነ ይጨምርልናል። ሶ መልሳችን ይሄ ይሆናል። ሌሎቹ ለምንድን ነው የማይሆነው? ሬት ኦፍ ኢኮኖሚክ ቼንጅ ምን አይነት ኢኮኖሚክ ቼንጅ? የመጨመር ሊሆን ይችላል፣ የመቀነስ። ሶ ያልታወቀም ባልታወቀበት ሁኔታ ላይሆን ይችላል። መልስ ሊሆን ይችላል። ኢኮኖሚክ ግሮዝ ባይኖር ኖሮ የሚኖርበት ሁኔታ ሊፈጠር ይችል ነበር። ሬት ኦፍ ኢኮኖሚክ ቼንጅ ግን እዚህ ጋር ግልጽ ያደረገው ይሄኛው ይሄ ስለሆነ የተሻለውን እንወስዳለን። ቢ ሬት ኦፍ ኢኮኖሚክ ዴቨሎፕመንት የኢኮኖሚ ልማት ስላለ የኢኮኖሚ ልማት እና ጂዲፒ ምን አገናኛቸው? ጂዲፒ ከቁጥር ጋር ነው፣ ኳንቲቴቲቭ ነው፣ ቁጥራዊ ነው። በት ግን ኢኮኖሚክ ዴቨሎፕመንት ስንል ኖት ኦንሊ ቁጥራዊ የኳንቲቴቲቭ ብቻ የሆነውን ሳይሆን ኳሊቴቲቭ ነው። ጂዲፒ ኳሊቲውን አይለካም። ይህን ያህል እቃ ተመረተ ነው እንጂ ይሄ ምን አይነት ጥራት አለው፣ ምን አይነት በጥራቱ ምን አይነት የትኛው ደረጃ ይሰጠዋል የሚለውን ዲተርማይን አያደርግም። ሶ ኢኮኖሚ ግሮዝም አይሆንም። ዲ ሬት ኦፍ ኢኮኖሚክ ዌልፌር ይሄ የኢኮኖሚ ጥበቃ ወይንም ደህንነት የምንለው ነገር ኮንሱመሮቹ በጥሩ ሁኔታ ይገዛሉ የሚለውን ነገር ዌልፌር ማለት ደህንነት ነው። ሶ ከዛ አንጻር ያልነው ይሄም ኳሊቴቲቭ ነው። ዌልፌርም ኳሊቴቲቭ ስለሆነ ያን አያሳይም። ሶ የተሻለው ኢኮኖሚክ ግሮዝ በሚኖርበት ሰዓት ወደ ኢኮኖሚክ ግሮዝ ኦከር ሲያደርግ ጂዲፒ ራፒድሊ ኢንክሪዝ ያደርጋል ማለት ሶ ፕሮዳክሽን ሲጨምር እንደማለት ነው። ዲ which of the following is true about economic growth and development? ኢኮኖሚክ ግሮዝ ልማትና ዴቨሎፕመንት ይኸው አመጣው። አሁን ነግሬያቸዋለሁ። ኢኮኖሚክ ግሮዝ የምንለው ኳሊቴቲቭ ነው፣ ኳንቲቲ ነው፣ ኳንቲቲ ነው፣ ቁጥራዊ ነው፣ አሃዛዊ ነው። ዴቨሎፕመንት የምንለው ግን ኳሊቲ ነው የሚያሳየው። ኳሊቲ የላይፍ ኳሊቲውን የላይፍ ኤክስፔክታንሲ የምንለውም ፕሮዳክት ኳሊቲውን። ሶ ምንድን ነው የትኛው ጥሩ ይገልጻል ኢኮኖሚክ ግሮዝ እና ዴቨሎፕመንት? ኤ ሜዥር ኦፍ ኢኮኖሚክ ግሮዝ ቴክስ ኢንቱ አካውንት ኢንዲኬተርስ ኦፍ ላይፍ ኳሊቲ። ኢኮኖሚክ ግሮዝ አሁን አንስተናል፣ አይሆንም። ላይፍ ኳሊቲ ሚንስ ኢኮኖሚክ ዴቨሎፕመንት ነው ኳሊቲ። ሶ እሱ አይሆንም፣ ይሄ አይሆንም። ቢ ኢኮኖሚክ ዴቨሎፕመንት ሹድንት ቢ ቴክ ኢንቱ አካውንት ኢንዲኬተር ኦፍ ኳሊቲ ኦፍ ላይፍ። ያ እሺኛ ኢኮኖሚክ ዴቨሎፕመንት ሹድንት ቢ ያ ኢኮኖሚክ ዴቨሎፕመንት የምንለው ለምን ሹድንት ቢ ነው? አይዝም ላይፍ ኳሊቲ ኢንዲኬተርን አይዝም። ሶ ይሄም አይሆንም፣ አይዝም ነው የተባለው። ሲ ኢኮኖሚክ ዴቨሎፕመንት ኩድንት ቢ አቺቭ ዊዛውት ኢኮኖሚክ ግሮዝ። ኢኮኖሚክ ዴቨሎፕመንት ያለ ኢኮኖሚክ ግሮዝ አቺቭ ሊደረግ አይችልም። ያ ነው፣ ሁለቱም ተመጋጋሚ ናቸው፣ እርስ በእርስ
አንድ ላይ የሚሆን ናቸው። ዲ እንመልከት። ኢኮኖሚክ ግሮዝ ነሰሰርሊ ኮንቴንስ ኢኮኖሚክ ዴቨሎፕመንት ኢን ስኮፕ። ኢኮኖሚክ ግሮዝ በጣም አስፈላጊ ሆኖ ኢኮኖሚክ ዴቨሎፕመንትም መያዝ አለበት ነው የሚለው አይደለም። መያዝ ያለበት ኢኮኖሚክ ዴቨሎፕመንት ነሰሰርሊ ሆኖ ኢኮኖሚክ ግሮዝን ኮንቴን ማድረግ አለበት። ኢኮኖሚክ ዴቨሎፕመንት ነው መያዝ ያለበት ኢኮኖሚክ ግሮዝን እንጂ ኢኮኖሚክ ግሮዝ ኢኮኖሚክ ዴቨሎፕመንት ባይዝም ችግር የለውም፣ ብቻውን መቆም ይችላል። ኢኮኖሚክ ግሮዝ ኢኮኖሚክ ዴቨሎፕመንት ስንል ሁለቱም ቁጥራዊ ሆነው ኳሊቲውንም ቁጥራዊውንም ኳሊቲውንም ሊይዝ ይገባል። ሶ ሲ ኢዝ ዘ አንሰር። ሲ መልሱ ይሆናል ማለት ነው። ሶ እንደዚህ አይነት ጥያቄዎች ኦከር ሊያደርጉ ይችላል አሁን የማትሪክ ኤግዛማችሁ ላይ። ሶ እንደነዚህ አይነት ጥያቄዎችን መስራት ኤክሰርሳይዝ ማድረግ ይረዳችኋል ብዬ አስባለሁ። እንደነዚህ አይነት ጥያቄዎች ናቸው ማትሪክ ላይ ኦከር የሚያደርጉ። ሶ ጥያቄዎቹ ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ ማስደረጉን አትርሱት። ለክፍል ጓደኞቻችሁ ላኩላቸው። አንድ ላይ ተጋግዛችሁ እለፉ። ሼር አድርጉት። በየፌስቡክ ኦር ደግሞ የቴሌግራም ቻናሎች ካሉ ወደ እነዛም ላይ ኮፒ ሊንክ እያደረጋችሁ ሼር ብታደርጉ በጣም ደስ ይለኛል። እኔንም እናንተንም ማገዝ ነው። እርስ በርስ እንረዳዳ። እንደዚህ አይነት ጥሩ ጥሩ ቪዲዮዎችን ስሰራ እናንተን እያገዝኩ ነው። በተዘዋዋሪ ደግሞ እናንተም እኔን በእነዚህ አይነት መንገድ ላይክ፣ ሼር፣ ሰብስክራይብ በማድረግ ብታግዙኝ ብዬ ከወዲህ እጠይቃችኋለሁ። ቀጣዮቹን 10 ጥያቄዎችን እንስራና የዛሬው ቪዲዮ እንጨርሳለን ማለት ነው። እስካሁን 10 ጥያቄ ሰርተናል። 20 ጥያቄ ደን ዊዝን በዚህ 3 ፓርቶች አድርገን እነዚህን 7 ጥያቄዎች እንጨርስና ደግሞ ወደ ሌላ ወደ ሂስትሪ ወደ ኢኮኖሚክስ የምንሄድ ይሆናል። እስከ ፍጻሜ አብራችሁን ትሆኑ ስል እያሳሰብኩ ቀጥታ ወደ 11ኛው ጥያቄ ሄዳለሁ። which of the following is plausibly true about inflation? ስለ ኢንፍሌሽን ወይም ደግሞ ስለ ዋጋ ግሽበት ትክክል ኦር ትሩ የሆነው ስትሪክትሊ ትሩ የሆነ የትኛው ነው? እሺ intermittent general price rise of goods and services, B limited general price rise of goods and services, C unlimited general price rise of goods and services, unknown general price rise of goods and services። የትኛው ሊሆን ይችላል? መልሱ ሲ ነው። እንግዲህ unlimited general price rise of goods and services ያልተገደበ የጠቅላላ የዋጋዎች እንዲሁ ደግሞ የአገልግሎቶች ዋጋ መጨመር፣ ጀነራል ፕራይሳቸው መጨመር፣ ጠቅላላ ዋጋቸው መጨመር ነው ኢንፍሌሽን የምንለው ነገር ትክክል የገለጸው። ሌሎቹ ለምንድን ነው የማይሆኑት? ቢን ካየን ሊሚትድ ጀነራል ፕራይስ ራይዝ ኦፍ ጉድስ ኤንድ ሰርቪስ። ሊሚትድ ሚንስ በቃ ኦልሬዲ ናውን የታወቀ የሆነች የተገደበ ጭማሪ እንደማለት ነው። በቃ ይችን ያህል ብር 2 ብር ከሆነ ጨመር 2 ብር ብቻ። ግን ኢንፍሌሽን ስንል አናውን አይታወቅም፣ አንሊሚትድ የሆነ ያ አናውን ሳይሆን አንሊሚትድ ያልተገደበ ጭማሪ ነው ኢንፍሌሽን ስንል። ግን ሊሚትድ ከሆነ ኢንፍሌሽን አያስብለውም፣ ፐርማነንት ሊሆን ነው ማለት የሆነ ቴምፖራሪ ሊሆን ነው። ይሄ ጊዜያዊ ሊሆን ነው፣ ቴምፖራሪ ሊሆን ነው። ኢንተርሚተንት ጀነራል ፕራይስ ኦፍ ጉድስ ኤንድ ሰርቪስ። ኢንተርሚተንት ሚንስ ይሄ ጊዜያዊ ሶ ፐርማነንት ነው ኢንፍሌሽን ዳት ኢዝ ፐርማነንት ቼንጅ ቋሚ የሆነ የዋጋ ለውጥ ሲኖር ሶ ኤ አይሆንም። ቢ አናውን ጀነራል ፕራይስ ራይዝ ኦፍ ጉድስ ኤንድ ሰርቪስ የማይታወቅ ጭማሪ እንደማለት ነው። የማይታወቅ ሳይሆን ይታወቃል፣ ይሄ ነው ሊባል ይችላል። ግን አንሊሚትድ የሆነ ሶ ዲም አይሆንም ማለት ሶ መልሳችን ሲ ይሆናል። 12ኛ which of the following is true about labor force? ስለ ሌበር ፎርስ ትክክል የሆነው የትኛው ነው? ስለ ሌበር ፎርስ total labor force is percentage of population unable to work። መስራት ያልቻለው ከፖፑሌሽኑ ሌበር ፎርስ ነው። ቢ unemployment rate is the percentage of labor force willing to work። unemployment ማለት ለመስራት ፈቃደኛ የሆኑ የሌበር ፎርሱ ፐርሰንቴጆች ናቸው። ሲ ኢምፕሎይመንት ሬት ኢዝ ፐርሰንቴጅ ኦፍ ሌበር ፎርስ ጌት ኢምፕሎይድ። ኢምፕሎይመንት የምንለው ከሌበር ፎርሱ ላይ ከአጠቃላዩ ላይ ያለው ፐርሰንቴጅ ሆኖ ስራ ያገኙ ናቸው ኦር ስራ እየሰሩ ያሉ ናቸው። ዲ ሌበር ፎርስ ፓርቲሲፔሽን ሬት ኢዝ the percentage of adult age employed። ሌበር ፎርስ ፓርቲሲፔሽን የምንለው
ፐርሰንቴጁ የማን ፐርሰንቴጅ? የትልቅ ሰዎች ወር ደግሞ ከ18 ዓመት በላይ የሆኑ የተቀጠሩ ሰዎች ነው እያለ እዚህ ጋር የተሻለ መልስ ሊሆን የሚችለው ሲ ነው። ኢምፕሎይመንት ሬት ኢዝ ዘ ፐርሰንቴጅ ኦፍ ሌበር ፎርስ ጌት ኢምፕሎይድ። ኢምፕሎይመንት የምንለው የሆነ ከሌበር ፎርሱ ከአጠቃላዩ ሌበር ፎርስ ሚንስ አንኢምፕሎይድ ፕላስ ኢምፕሎይድ አይደለም። ከዛ ላይ የሆነ ፐርሰንቴጁ የተቀጠረው ያ ኢምፕሎይድ እንለዋለን። ማልሳችን ሲ ይሆናል። ይሄ ለምንድን ነው የማይሆነው? ቶታል ሌበር ፎርስ የምንለው ፐርሰንቴጅ ኦፍ ፖፑሌሽን አንኤብል ቱ ወርክ እሱ ብቻ እያደረገ ነው። ቅድም ምን ብለናል? ቶታል ሌበር ፎርስ የምንለው የሚሰራ ኦር ኢምፕሎይድ ፕላስ አንኢምፕሎይድ ብለናል። እየሰራ ያለ የተቀጠረ ሲደመር ያልተቀጠረ ግን መስራት የሚችል ሌበር ፎርስ ውስጥ ያለ እዚህ ጋር አንኤብል ቱ ወርክ የምንላቸው እዚህ ጭራሽ ሌበር ፎርስ ውስጥ አይካተቱ። ይሄ ለዛ አይሆንም። ቢን ስንመለከት አንኤምፕሎይመንት ሬት ኢዝ ፐርሰንቴጅ ኦፍ ሌበር ፎርስ ዊሊንግ ቱ ወርክ። ፍቃድ ካላቸውማ ለምን አንኤምፕሎይመንት ይባላሉ? ሌበር ፎርስ ውስጥ ይጠቃለሉና ያ አንኤምፕሎይመንት ሳይሆን ኢምፕሎይድ ይባሉ ነው። አንኤምፕሎይመንት ሚንስ ያልተቀጠረ ነው። ያ ያልተቀጠረ ዊሊንግ ቱ ወርክ ለመስራት ፈቃደኛ የሆኑ ግን ሌበር ፎርስ ውስጥ ተጠቃለው ኢምፕሎይድ የሚሆኑበት ሁኔታ አለ ማለት ነው። ዲ ሌበር ፎርስ ፓርቲሲፔሽን ሬት ኢዝ ፐርሰንቴጅ ኦፍ አዳልት ጌት ኤምፕሎይድ ይላል። ሌበር ፎርስ የምንለው የእነሱን ብቻ አይደለም፣ የተቀጠሩትን ብቻ ሳይሆን ያልተቀጠሩትን እናጠቃልላለን። ዲ አይሆንም ማለት ነው። 13ኛ ጥያቄ ሚስተር ጫልቱ Beksisa has been working in Commercial Bank of Ethiopia since she graduated from Addis Ababa University. Recently, she gives a birth to a sweet little girl, and she will be out of work for at least 4 months. This kind of unemployment is known as ይላል። እናንተ እያሰባችሁበት ኤ ሳይክሊካል አንኤምፕሎይመንት፣ ቢ አንደር ኢምፕሎይመንት፣ ሲ ስትራክቸራል አንኤምፕሎይመንት፣ ዲ ፍሪክሽናል አንኤምፕሎይመንት። እንግዲህ መልሳችን የሚለው ፍሪክሽናል አንኤምፕሎይመንት ነው። ፍሪክሽናል አንኤምፕሎይመንት ለምንድን ነው ፍሪክሽናል ነው? ፍሪክሽናል የምንለው የተመረቁ ተማሪዎች ወይንም ደግሞ ከአንድ ስራ ለቀን ወደ ሌላ ስራ በምንሄድበት ሰዓት ላይ ያለው ፍሪክሽናል የምንለው ያ እዚህ ጋር ደግሞ ጫልቱ የኮሜርሻል ባንክ ላይ ትሰራ ነበር። ያ ማለት ከአዲስ አበባ ዩኒቨርሲቲ ተመርቃ ከወጣችበት ጀምሮ እስካሁን ድረስ አሁን ደግሞ ልጅ ወለደች አይደለ? ልጅ ወለደችና ለ4 ወር ያህል ስራ አጥ ሆና ተቀመጠች። ያ ይሄ ፍሪክሽናል ነው። ከስራ ወደ ስራ ወር ደግሞ ዲዩቱ እንደዚህ አይነት በልጅ መውለድ ምክንያት ከስራ እረፍት የምንወጣበት ሰዓት ያ ፍሪክሽናል አንኤምፕሎይመንት እንለዋለን። ፍሪክሽናል ይባላል ማለት ነው። ስለዚህ ስትራክቸራል አይሆንም፣ ሳይክሊካል አይሆንም። አንደር ኢምፕሎይመንት ጭራሽ ታይፕ ኦፍ አንኤምፕሎይመንት ነው። እሺ The phase of the business cycle is characterized by increasing employment, economic growth, and upward on price pressure on price is ምንድነው? ቢዝነስ ሳይክል ኦልሬዲ ወደ 4 አካባቢ ፌዞች አሉት ኦር ሳይክል አለው፣ ደረጃዎች አሉት። የትኛው ላይ ነው ኢምፕሎይመንት የሚጨምረው፣ ብዙ ሰራተኛ የሚቀጠረው፣ እንዲሁ ደግሞ ኢኮኖሚክ ግሮዙ የዛ ድርጅት እየተፋጠነ ያ ማለት ብዙ እያመረተ የሚሄድበት ቦታ፣ እንዲሁ ደግሞ አፕዋርድ ኦን ፕራይስ ፕሬዠር ብዙ ሲያመርት ያ ደንበኞች አሉት ማለት ነው። ደን ደግሞ ብዙ ደንበኛ ሲበዛለት ይሄ ዋጋ መጨመር ሁኔታ ይኖራል። ያን ነው አፕዋርድ ኦን ፕራይስ ፕሬዠር ዋጋው ላይ ግፊት የሚታየው ኢንዛ ሰዓት። ይሄ የሚፈጠረው በቃ ኤክስፓንሽን ላይ ነው። ቢ ነው የሚሆነው መልሳችን። ኤክስፓንሽን ዲዩሪንግ ኤክስፓንሽን ይሄ ይፈጠራል። ይሄ ለምንድን ነው የማይሆነው? ኮንትራክሽን ያው እንግዲህ የዚህ ተቃራኒ
ኮንትራክሽን። ሪሴሽንም እንደዛው ነው፣ በጣም መሬት የሚነካበት ነው። ዲፕሬሽንም የሪሴሽን አይነት ነው፣ ታች የሚነካበት ኦር ካምፓኒው ሊዘጋ ወይንም ደግሞ ኤግዚስት የሚያደርግበት ቦታ ዜሮ የሚሆንበት ቦታ ዲፕሬሽን እንለዋለን። ሶ መልሳችን በዋነኛነት ቢ እንለዋለን ማለት ነው። ቢ ይሆናል። A country with a current account deficit is A. Spending money abroad is the same amount it receives from abroad. A. Neither receives money from abroad nor sends money to abroad. C. Spending more money abroad than it receives from abroad. D. Receiving more money from abroad than it sends abroad። በቃ እዚህ ጋር መያዝ ያለባችሁ ዲፊሲት ሲባሉ በቃ ኔጌቲቭ ነገር ነው፣ በቃ ጥሩ ያልሆነ ነገር እንደ ኢኮኖሚው ላይ ጥሩ ያልሆነ ነገር እጥረት፣ ያ ዲፊሲት ራሱ እጥረት እንደዛ አይነት ነገር ነው። ሶ እዚህ ጋር ጥሩ ያልሆነ እናያለን። አንደኛ ሴንዲንግ ማኒ አብሮድ ለመክፈል እንደማለት ነው፣ ለሌላ ሀገር ሰዎች መክፈል is the same amount it received from abroad። የምንከፍለው ከምንቀበለው እኩል ሲሆን ይለናል አይደለም፣ ዲፊሲት አይሆንም። ቢ neither receive money from abroad nor send money to abroad። ከዛ ስንቀበል ግን እኛ ሳንልክ ያ ይሄም አይሆንም፣ ፖዚቲቭ ነው እንደውም። ሲ ሴንዲንግ ሞር መኒ አብሮድ ብዙ ገንዘብ ለአብሮድ ወር ለሌላ ሀገር መክፈል ደግሞ ከዛ ያነሰ ገንዘብ ኦር መኒ ከዛ መቀበል፣ ያ ዲፊሲት የምንለው ይሄን ነው። ሪሲቪንግ ሞር መኒ ፍሮም አብሮድ ዳን ኢት ሴንድስ ቱ አብሮድ ከሌላ ሀገር ከፍተኛ የሆነ ገቢ መቀበል እኛ ከላክ ነው ይልቅ። ሶ ይሄም ፖዚቲቭ ነገር ነው። ሶ ጥሩ ይሄ ከረንት አካውንት ዲፊሲት የምንለው በምን ይገለጻል? ትንሽ ገንዘብን ከሌላ ሀገር መቀበል ደግሞ ብዙ መላክ ወደ ሌላ ሀገር ያ ዲፊሲትን ያሳያል።